እንዴ እኛ ምን አገባን? እኛ ነን እንዴ የሚኖሩት እኛ ኢትዮጵያ ነው እንዴ ያለ ነው? እኔ እንጃ። እኛ እኮ ግራ ገባን እኮ ያ ቃል እኮ እኛ ምንም ማድረግ እንደማንችል ሁለቱ ግን ቢችል ደግሞ እሱ ዛሬ እኛንና ኦዲየንስንና ወንድሙን መውቀስ ሳይሆን ያለበት ወንድሜ ልክ አይደለም ይሄ ነገር እንደ ስራም ቢሆን ራሱ ይሄ እንከፍ ተወጥቶ እንደዛ አይነገርም። በቃ ወንድሜ ልክ አይደለም ጓደኛዬ አጥፍተሃል ይቅርታ እንበላትና ወደ ቤት መመለስ ይቻላል። መቻል ነው እንጂ ያለበት ወጥቶ እሱም ሮሮ ያለቅሳል። እኛ እኮ ሮሮ ነው የሰለቸን ገንድዬ። እኛ ሮሮ ሰለቸን እኮ እነዚህ ሰዎች እየመጡ የሚያለቅሱብን እየመጡ ያላገራሳችሁ ችግር አለባችሁ። ከዛ ምን አሉ መግቢያ ሲሰሩ ቤተሰቦቻችን ራሳችሁን ጠብቁ አሉ። እነሱ ራሳቸውን ይጠብቁ። እናንተ አይደለም እኛ እና ቆይ ፍቅርዬ ቆይ እኔ ፍቅርዬ እንዳትቀልጂ ቀልድ አይደለም። ፍቅርዬ ዝም በይና ቁጭ በይ። እኔ እኮ የተናደርኩት እኮ ለዚህ ነው። እሱ ለምንድን ነው አሁን የዩም ጋር ሄደ ወጣ እዛ ወረደ እቺ ሴትዮዋ ጋር መጣ ራሱ ያመጣ አፍቅሬያለሁ ብላ ያለችው እሷ የሳመችው እሷ እኛ አልሳም ነው ሃይሚ አልሳመች እኛን ምን አድርጉ ነው የሚለን? እኛ ስመናል እንደ ተጉጉ ሃይሚ ምን ጥፋት ታጠፋለች አለ። ሃይሚ ጥፋት የምታጠፋው የት አለ? ሚዲያ ፊት ያስረዳና። ሚዲያ ላይ ያጠፋችሁን ጥፋት ስላላየን እኮ ነው። አሁን ቆይ አንቺ እኮ ቤትሽን ገመገንዬ የቤትሽን ሰው ነው መክረሽ መመለስ ያለብሽ ወይስ የውጭ ሰው ነው መናገር ያለብሽ? እንደ ደንቡ ራሱ እንደ ስራው ራሱ እኮ የቤትሽን የምታስተካክዩ እኮ አንቺ ነሽ። ምን አገባኝ እኔ ስለ ውጭ ሰው አብሬያት ስለምኖረው ነው እኔ የምጨነቀው። ከዛ ወዲህ ደግሞ የስለ ውጩ እጨነቃለሁ ትክክል ካልሆንኩ። እኛ እኮ ውሃ ቅዳ ውሃ መልስኝ። አሁን እኮ እሱ ያለ ያለው እኮ ሃይሚም ጥፋት አላት እኔ ላይ ብቻ አትደፍድፎ አለ። ሃይሚ የት አለ? እኔ በህልሜም በእውኔም የማውቀው ፍፄን ይዛ ከመጣች አመት ሆኗል። ፍፄም ይኸው ደንቃራ ይዛ መጣ ለራሷ ጠላት ሆኖ ቁጭ እዛው ሄዶ አይሄድ እሷ አሁን እንግዲህ ቀን ያወጣችለት ለዚህ ስለ ፍፄስ ቢሆን ለዓለሙ ቀን አወጣለች። አሁን የዛሬ ንግግሩ ቦጋለ ልክ አይደለም። ቦጋለ የዛሬ ንግግሩ እሱ ብቻ አይደለም። ፍፄም ቢሆን ምን አገባው? እነግርሃለሁ እሱ እሱ ቢያከብር እኮ ፍፄ አይናገርም። ፍፄ እኮ አይናገርም። እሱ ቢያከብር ወንድምየዋል ወይኔ በምን ላሳያቸው? እነሱ ምሳ እየበሉ መቅዲ ቆይ ልዲ አንቺ ደግሞ ታይ በእናትሽ ታይ እሱን ታዩ ስለ ፍፄ ታዩ ገንዬ ፍፄ ታዩ እሱ ልክ አይደለም። ልክ ነሽ እኮ ግን እኔ አሁን የገረመኝ እናንተ ሁላችሁም በእኔ ፈረዳችሁ። እሺ እንዴት ነው? እሱ እኮ ነው ስራውን እያመጣ እንትን እያለ ያለው። እኛ ምን እናድርግ? እሺ እቺ ልጅ ላላየን የጥፋት ያየንባትን እኮ እንናገራለን። እሺ ምንድነው? እኛ ምን እንበል? ያየነውን ነው የምንናገረው፣ ያላየነውን እንናገር። እንደገንዬ ዛሬ ራሱ እኮ መከባበር አለብን፣ ወንድሜን ማክበር አለብህ አለችው። እኔ ወንድሞችህን እኮ አከብራለሁ አለ። ወንድሞቹን እኮ የምታከብራቸው እኮ እንዴ በፕራንክ ነው ቢያመጣም እኮ እሷና እሱ ተመካክረው እኮ ነው። ሌላ በረብሻ ውስጥ ምን አመጣ መሰለሽ? ስሚ ምን አመጣ መሰለሽ? የበቀደሙ ወንድምየው ፕራንክ ያደረገው ነው ያወራል። እዛ እኮ ያለው እሱ ወንድምየው ራሱ እንደዚህ ብላለች ብሎ ነው ያለው። ከዛ ምን አለ? እሷ እንደዚህ አትልም ነው ያለው። ምን አለ? የዛኔ ውሳኔን ነግር ያለው እሷ አረ ወይኔ የማይመስል አረ ምን ይሻለናል? አሁን ራሱ ሚዲያ ላይ ያላችሁት ይመችሻል። ምን እሷ አፓርታማ ውስጥ አይደለም የምትኖረው፣ እንትን ቤተ መንግስት ውስጥ አይደለም የምትኖረው። እዛም ቢሆን ቤት ነው። ከወንድሟ ጋር የለመደችው ነው። ችግርንም ደስታንም ምን ለምን ይከፋታል? ተመችቶሻል ወይ? እንዴት አይመችሽ? ትንሽ ጊዜ ነው እንጂ እኛ እንደሰታለን። እንደ እነሱ ሲለዩ ለኛ ለምን ይነግረናል? ምን አለ? እኔ ትንሽ ድረስ ነው እንጂ የሚያስቸግረን መኖር ይችላል ይባላል። እኛ ተብለናል ብለናል። መቼ ለመናት እህት ስለ ልጅቷ መቋወራ እኮ ስለ ልጅቷ መቋወራ ያቺ ልጅ ያቺኛዋን ቢሆን እኔ አፈቀርኳት አላልኩም። እሷ ናት አፈቀረች። ለምን ስሟን ይጠራል? ለምን ይጠራታል? አሁን የመጣበት ስለሌላ ነገር ቆይ እሺ ኦኬ እሺ እሷ ናት ያለችው ሳገንዬ ያመጣት ልጅቷን ማን ነው? እሱ ነው። ስለዚህ እሱ እስካመጣት ድረስ ጥፋተኛ ራሱ ነው እንጂ እኔ አላልኳትም፣ እሷ ናት ያለችኝ። ስለዚህ መልስ መመለስ ያለበት ስትስመው ድረስ የጠበቀው እና አፈቀርክ ካለችው ቆሞ መሳም አለበት። እሱ ለእኛ መልስ ከሚሰጥ እኮ ለኤፍሬም መልስ መስጠት ይችላል። ልክ ለእኛ መልስ እንደሚሰጥ ኤፍሬም የሴቶቹን ነገር ጨርስ፣ መጀመሪያ ያልጨረስከው ነገር አለ አለው። የሚያውቀው ነገር ስላለ ነው። ወንድሟ ስለሆነ ፊት ለፊት ያያል። እንደኛ አይደለም። ገባሽ?
ያንን መልስ መስጠት የለበትም ወይ? ምንድን ነው እኔ ያመጣኋት ለስራ ነው፣ እኔ ያመጣኋት ልጅቷ በቃ እንደዚህ አይነት ነገር ውስጥ ገባች፣ ከእንግዲህ ወዲህ ግን አላረግም። በቃ እነሱ ሲመጡ ይቀየራሉ፣ እኛ የምንለው ነገር ነው። ስለዚህ እኔ ጨርሻለሁ፣ ከእሷ ጋር ምንም የሚያገናኘኝ ነገር የለም። እንደዛ ማስረዳት ነበረበት። እንደዛ ማስረዳት እኮ ማስረዳት ነበረበት እኮ ለእኛ መልስ እንደሚሰጠው ለእኛ መልስ ማስረዳት ነው። ለእኛ ምንድን ነው? እኛ ምን አገባን? እኛ አብረን ነው አንኖረው? ቆይ እኛ አብረን አንኖር አብራው የምትኖረው እቺ ልጅ እኛ ምን አገባ? ምን ቤት ነን እኛ? ካሜራ ደቆኑ ስለኛ የሚያወራልን እንዴ? ወንድም አባት ሰጥቶኛል፣ አባትየው እንትን አድርግ ብሎ ነው የሰጠው። ምን ማለት ነው? በቃ ባደራ መልክም ከሰጠው መመለስ ነው ልጅቷን በክብር በቃ በክብር መመለስ ነው። ወገን እየተሳሰብ ካሜራ ላይ የሚነገርና ማይነገር ወቁ እውነት ለምን ደግሞ ምን አለ ደግሞ ብንኖርም ባንኖርም ብንለያይም ሰው ይኖራል እኮ ኑሮውን አለ እሱ። አንዴ ስለመለየት እሱ እኮ የሚያወራውን አያውቅም ልጁ። ኧረ ተሰቃየን እኮ እግዚአብሔር። አሁን እዩ ጋር ገብቶ እዩ ጋር ወጣ፣ ከዛ እዛች ጋር ገባ። አረ ወይኔ የሳቁ ነበር። እዚህ ከፍቼ ትንሽ ልሳቅ። ያሳቃችሁ እንዴት ዋላችሁ? መቅዲዬ፣ ገንዬ እንዴት ዋልሽ? አይዞሽ ገንዬ፣ አይዞሽ። ይሄ አንቺ በቃ አሁን እኛ ስለዚህ ሰውዬ እንደው በጾሙ በምኑም እኮ ኃጢአተኛ አደረገን። እንደው አሁንስ ግራ ነው የሚያጋባው። እኔ እንደው ቅድምም ሲናገር ነበረ ይሄ እውነት በዚህ ፕላኔት ውስጥ ያለ ነው ወይ? የዚህ ሰውዬ ጭንቅላቱ እንዴት ነው የሚያስበው? በቃ እየተመራመርኩኝ ነበረ ዛሬ ምርምር ውስጥ ገባሁኝ። እኛን እኮ ወቃት እሱም ወንድሞቹ አሁን እኮ እኛን አሁን እየወቀሰን እኮ ነው። እኛን እኮ ነው የምልሽ። አንዶቻችሁ ዝም ብለህ ያስበላል። እንዴት ነሽ ፋፍዬ? ሂጃቡን አውልቂ ናችሁ። ሂጃቡን አውልቂና አውሪ እያሩስዬ እንዴት ነሽ? የእኔ እናት እንዴት ነሽ? ሰላም ነሽ? አለን ገናት በጣም ነው ደስ ያለኝ። ትናንትና በዚህ ማመስገን ስለፈለግኩ ነው። እግዚአብሔር ያክብርሽ። በወጣ ይተካ። በጣም ነው ያስደሰተኝ። የሩሰረተኝ በኋላ ታመሰግኝ ነው። እኔ የራሴን ስሜት መናገር ስለፈለግኩ ነው። ስላልገባው ነው። በታብታብን በጊፍትም በቃ ሁላችሁንም በእሷ ለሰጣችኋት ደስታ እግዚአብሔር ያክብራችሁ ለማለት እፈልጋለሁ መጀመሪያ እና መናገር የምፈልገው አንድ ሀሳብ ስላለኝ ነው ያቋረጥኳችሁ። ይቅርታ ተናገሪ። ምንድነው ያው አሁንም መቼለትም ተናግሬዋለሁ፣ ደግሜ ልናገር ስለፈለኩ ነው። የኦዲየንስን መናገር ለመገባባት ለምን አስፈለገው? ይሄ ልጅ በቃ ህይወቱ ላይ መስራት ለምን አይፈልግም? ከኦዲየንስ ጋር ግብግብ ከማድረግ ይልቅ ህይወቱ ላይ እዛ ጋር መጀመሪያ ከንግግሩ ሲጀመር ራሱ ኖርማል አይደለም አመጣጡ ራሱ የተጋባ ፋይናሊ የመዝጋት ነገር ሪሌሽን መዝጋት ቢቀር ባይቀር የሚባል ነገር የለም። ላስተካክል ነው እንጂ መቅደም ያለበት ይቀር አይቀር ብሎ ማመንታት የለበትም፣ መታገል አለበት። እቺ ልጅ ሁኔታዋ እንኳን ይናገራል። ከትናንት ከላይዋ ዛሬ አመጣጥ ሰላምታዋ ጸብን አይደለም በሰላማዊ መንገድ ለመምጣት ነበር የታሰበው። ግን እዚያ ጋር ከቆሙ ማውራት ከጀመሩ በኋላ ነገሩ ተቀየረ እና እኔ ምንድነው ዋናው ሀሳቤ እስቲ ታላላቆችን እንኳን ተመልከት። የኛን አስተያየት ቶ እና ታላላቆችን ለምሳሌ አዶናይን ላነሳልህ እችላለሁ፣ አብርሽን ላነሳልህ እችላለሁ። አዶናይ እንኳን ባልዋለበት አንቺ ደግሞ የምን አብርሽን አመጣሽ? ከጅንጀሮ ቆንጆ ምን ይመራል? ገኒ ሀሳብ እንድጨርስ ቆይ ሀሳቧን ትጨርስ። እውነቷን ነው። ስሚ ቆይ እነሱ አሁን ባልዋለበት ለምሳሌ ሲሰደብ ሲነሳ ብዙ ሲባል ምንድነው ፎከሱ ስራውና ስራው ብቻ ነው። በቃ ትኩረቱ ስራው ላይ ነው እንጂ ምላሹ ላይ ማሰደበኝ እዚህ ጋር ከላይ ተናገረኝ። ለዛውም ትላልቅ ሚዲያዎች በሀገራችን ላይ የምናውቃቸው ትላልቅ ሚዲያዎች አዶናይ አብርሽንም እንኳን ሰው ማንም ትላልቅ ቲክቶከር አልቀረም። የሆነ እንደውም አረብ ውጭ ያለ ሰው የሆነ ተልቅ ያለ ሰውዬ በጣም ይሰራበት ነበር እየፎገረው ማለት ነው። ጭራሽ ሪፖስት ነው የሚያደርግለት። ወይ ገርማችሁ እንደዛ ስሙን ባልሆነ መንገድ ሲያነሳው ሲሰድበው፣ በስራው ነው የሚሰደበው በነገራችን ላይ እና እንደዛ እንኳን ሲያደርገው ሪፖስት ነው የሚያደርግለት በሚገርም ሁኔታ። ወጥቶስ ሚዲያ ላይ ስራው ላይ እንዲ ዩቲዩብ ላይ ሊሰራ ሲል መጥቶ እንደዚህ ያደርጋችሁ እንደዚህ ወፍ የለም አንድ አይናገርም። እና እስቲ የኦዲየንሱን ምክር ወይ ሀሳብ ወደ ጎን የሚመችን መቀበል የማይመችን ወደ ጎን እያደረግ
አንድ ላይ ፎከስ ላይ ህይወት ላይ ፎከስ አርግ። ምክንያቱም እዚህ ጋር ጸብ ሁላ እስከሚመስል የኦዲየንስን እልህ እሷ ላይ እስከምትወጣ ድረስ ነው እየመሰለብህ ያለው እና ለምን ራስን ቴኬር ለማድረግ አትሞክርም? እኔ መናገር አልፈለኩም፣ ምክንያቱም አትናገሩኝ ስትል ሚዲያ ላይ ደግሞ የወጣ ሰው ወዶም ወደደ እናገራለሁ፣ የተሰማኝን እናገራለሁ። ተናገር ኢየሩስዬ። ማንም ወደደንተና ወደኋላ ከመናገር ማንም ሚዲያ ላይ ነው ላይፉን እያሳየን ነው። አስተያየት ስጡን ይላሉ። በደህናው ሰዓት ሲሰጣችሁ በፖዘቲቭም በኔጌቲቭ እየተረጎማችሁት እንደዚህ አትበሉኝ ልትል አትችልም። አንዴ ወጥተሃል፣ አትናገሩኝ ማለት አትችልም። አንዴ ስለታየ አንዴ እኛ ሀሳባችንን ሰተናቸዋል። በዛ ላይ ሁለታችሁም ብትሆኑ እንደናንተ ዩቲዩበር እንደናንተ ኦዲየንስ ማለት ነው ማንም የተወደደ የለም። ማንም በዚህ ልክ እየታገለላችሁ የለም። ቢያንስ እስቲ ኢየሩስዬ ያፌን እስቲ እንደው ኢየሩስዬ ይቅርታ ማህድ ልግታት ይቅርታ ስላቋረጥኩሽ። እንደነሱ የተወደደ ሰው እኮ ነው። የእነሱን አንድነት ስለሚፈልግ እኮ ነው ህዝቤ ስራውን አጥቶ እንደው አንሰለችም አንጠላቸውም አንደክምም ብሎ ሳይሰላች አስተያየት የሚሰጠው ከቡታጀራ ዩቲዩበር አምጪልኝ። እነዚህ እከኮች እኛን እኮ ጎንበስ ብለው ማክበር ነው ያለባቸው። አንቺ በስነ ስርዓት ምን ሰርተው ነው? ምን ጥሩ ነገር ሰርተው ነው? ምን ስራ አላቸው? ምን የሚያስተምር ስራ ሰርተው ነው? ገንዬ ስለምንወዳቸው ነው። ታዲያ ስለምንወዳቸው ብቻ ነው። ምንድነው የሰሩት? አለማስለቀስ፣ እሳት አለማስገባት፣ በጾሙ ሲደክሙ ውለው ሲያጥቡ ውለው እስቲ እንዘንላቸው እንኳን አላሉም። እንዲህ እንኳን እያደረጉ ኦዲየንሱ ችግር የለውም አይለያዩ ነው የሚለው። ችግር የለም አይለያዩ ብቻ እነሱ ብቻ ሰላም ሆነው ይምጡ። የእነሱን ሰላም እኔ እኮ ሁሌ ጊዜ የምናገረው ለዚህ ነው። አንቺ ምክር ነው እንጂ የተሰጠው ገንዬ ምክር እኮ ነው የሚናገረው። በምንስ ህሊናው ነው ቆሞ ኦዲየንሱን ደግሞ ተንጫጩ ይባላል እንዴ? ይባላል። ስሚ ገንዬ እኛን ለማሳመን አይደለም እንዴ? እስቲ ነይ ስማቸውን አልጠራም እያለቀሰ ሌላ ህይወት ጀምሬያለሁ ብሎ የ4 ዓመት ፍቅረኛው ማዞር ብሎ እያየው ነው። እነዚህ ግን ስለሚወደዱ አንድ ላይ ሲሆኑ ስለሚለን ነው እንጂ እኛ ምን አስተምረው ምን ሰርተው ነው? ምን ታሪክ አላቸው? ምን ታሪክ አላቸው? ምንድነው? እኛን እኮ እናንተ ትለያላችሁ። እናንተ እኮ ፍቅር ናችሁ። እያጠፋን እንኳን ትቀበላላችሁ። ልጆችሽን አሁን አጠፋ ብለሽ ልጅሽን አትጥዩ። እንደዛ እኮ ነው። አብረ እየተጣላን አሁን ማን ነው በእነሱ ብሎ ተሰድቦ እዚህ ላይ ቁጭ ብሎ የሚያወራ? በጡንቻ በድብድብ ላይፍ አይመሰረትም። ይሄንን ማወቅ አለበት። ቁጭ ብሎ ደግሞ ከሰው ጋር ማውራት የማይችል ቀጥታ ወደ ቡጢ የሚሄድ ወንድ ሰው ማንኛውም ኢንጀነራል ሴትም ሆነ ወንድ ከእንደሱ አይነት ሰው ጋር ዲል ማድረግ በጣም ከባድ ነው። እኔ ፊል ሶ ሶሪ ፎር ሃይሚ። እውነቴን ነው የምልሽ። ለምን እንደ ሴት ሳስበው ሁሌም ሴት ስስ ናት። ሁሌ ተነስቶን ብርት በቀደም እንዴት ነው በእርግጫ ያንን እንትን ያለው። አሁን ደግሞ ኤፍሬምን በቡጢ ሊል እንዴት ነው? ሰውና ሰው ያልተከባበረበት ወንድሟን ካላከበረ ምኑን ካለ እሱ አጥሩን አይነቀንቁ ነው የሚባለው ተረቱን። ሶሪ እናንተ አስተካክሉ። ምናምኑን ካልነኩ አጥሩን አይነቀንቁ ነው። አንቺ ኢትዮጵያ አይደለሽም እንዴ? ተረቱ ይኸውልሽ ይጠፋብኛል አንዳንዴ። ኦኬ እንትኑን ምንድነው? እሺ አማግቲ ንገሪ። እኔ ጋር ኮኖ እሱን ታዩ ባክሽን እኮ አባቱን ካልናቁት አጥሩን አይነቀንቁት ነው። አይነቀንቁም ነው። ይኸውልሽ እኔ አሁን ልጨርስ ማግሪዮ አንድ አስጨርሽኝ በቃ አሁን ይሄ እሷን ስለማያከብራት ነው ኤፍሬም እንትን ያለው። ክብር መጀመሪያ ከሷ ይጀምራል፣ ሲቀጥል ቤተሰቧ። ቀበቶ በደንብ ያላሰው ወንድ አይሆንም ነው። አንቺ ሚት አድርጌልኝ በእናትሽ። አውቃ ነው ፍቅር የምትበጠብጠው የተዋጣ በምትሰር ፍቅር ትመቸኛለች። እና አሁን ይሄ ነገር ምንድነው? ለቤተሰብ ክብር የሌለው ወንድ፣ ለሷ ክብር የሌለው ወንድ እንዴት እንደሚያከብራት እኔ አባቴ ፈቅዶልኛል፣ ጋሽዬ ፈቅዶልኛል፣ አደራ ተሰጥቶኛል። አደራ ምን አይነት ምን ያህል ያደረሳት አደራ የቱ ጋር ነው? እስቲ አላየንም። ወንድሞቹ ፍቅረኛሞች ናቸው አላሉንም እንዴ? አሚናዬ ወንድሞቹ ፍቅረኛሞች ናቸው አላሉንም እንዴ? እሱ ደግሞ ዛሬ መጥቶ ምን ሆኖ ነው ታዲያ አደራ ነው ያለን? ምን ይሄ ነው? እኛ ኦኬ እዚህ ውስጥ ግራ ያጋቡን። አንዴ ፍቅረኛ ናት ይባላል፣ ግማሹ ደግሞ ሚስቱ ናት ትንኩ ይላል፣ እኛ ሚስቴ ናት ሲላል ሰማንም። እና ደግሞ
እንደ ሚስትም ሲያረጋት አላየንም። ሚስት እንደዚህ አይደለም በሀገራችን የሚንከባከበው፣ ገርል ፍሬንድ እንደዚህ አይደለም። እንደ ልዕልት ነው የሚታየው። አትሊስት በንግግር ራሱ የሚወጋት ንግግሮች ጥሬዎች ጋር ለካብረሽ ስትጓዥ ጥሬ ትሆኛለሽ። ጥሬ ትሆኛለሽ። እውነቴን ነው። እኔ ራሴ ወደታች ራሴን ጭንቅላቴን ወደታች ዶማ አረጉን። እውነቴን ነው። እኛ ከነሱ ጋር ስንካፈት በቃ በእነሱ ልክ ሆንን እኮ የሚናገሩት ቃል። እኔ አግባት ከፈለ ልታገባት ነው ልታስወልዳት ነው። ወላሂ ኤፍሬም በጣም እኔ ኤፍሬምን እዚህ ጋር ሳላደንቅ አላልፍም። ትዕግስቱን በጣም ጀግና አንበሳ፣ ሁሌም የምወደው ልጅ ነው። ይቀጥል በዚሁ። ምንም ስህተት አልሰራም። ትክክለኛ ነገር ነው ያደረገው። ምክንያቱም እህቱን እንትን ማለት መደገፍ አለበት፣ ከእህቱ ጎን መቆም አለበት። ማንም ህፃን ብሎ ሄደ። በመጨረሻ ሰዓት ማነው ህፃን? ማነው የራሱ ሜንታሊቲ ያለው? ራሱ እኮ ነው። ህፃን ይሁን አዋቂ እኮ አሁን አላወቅንም። ይሄ ልጅ ስንት አመቱ ነው ለመሆኑ? ገና ቁጥር የማይችል ወንድማ ገገማ ነው። አያፍርም እንዴ? እነሱ እኮ ምንም አላወሩም እኮ። መጨረሻ ላይ ስትሄድ ራሱ እስከሚሉኝ መኖር አልችልም አለችው እኮ። እንግዲህ እቺ ልጅ እኮ ሊደበድቧት የሚያስፈራሯት ይሆናል ሴቶቹ። ምንም ሆነ ምንም አላስከበራትም። በቃ ይሄ ፋክት ነው። ምንም ይሄንን ማመን አለበት። ወደደም ጠላም አላስከበራትም። ምንም ነገር አልጠቀማትም። እሱ ይጠቀም እንጂ እሷ በዚህ ህይወት ውስጥ ተጠቃሚ አይደለችም። ሄዴክና መመታት፣ መደበር፣ መሰደብ፣ መረገጥ ነው የተረፋት። የእውነቴን ነው ኤፍሬም የኔ ጀግና፣ በርታ፣ ሂድበት ነው የምለው። በርታ፣ አትልቀቃታ። ሂድበት። ኧረ ተይ አንቺ ደግሞ ምን ሆነሻል? ሂድበት። አሚናዬ እናስተካክል። አሚናዬ አፍ የወንድሞቿንም አፍ አዘግታ ተው እያለች ሳይመጡ ምንም ነገር ውስጥ ሳይገቡ ጣልቃ ሳይገቡ ኖሩ። ተቸገርን እኮ ቦጋለተው ግን ተው ቦጋለተው ግን የምንድን ነው የምትይው? አልገባኝም። ሂድበትማ እሱ በፍቅረኛሞች መሀል ራሱ ሊሚት አለው፣ ባውንደሪም አለው። ወንድም ልጁ ራሱ ያውቃል። ሊሚቱን ያውቃል። ኤፍሬም ሊሚቱን ያውቃል። ሊሚቱን ስላወቀ ነው ዛሬ ቆሞ ከኔ ጋር ሳይሆን ከእሷ ጋር ተነጋገር ብሎ ያለው። ቆሞም የተነፋፈቁትን ቢፈልግ ሌላ ባህሪ ቢኖረውና መጥፎ ባህሪ ቢኖረው ኤፍሬም እንዳትጠብቂ ሁሉ ሊላት ይችላል። አንዳንድ ባለጌ ወንድም ገባሽ? ግን ይሄ ስነ ስርዓት አለው። አምጣልኝ አለው፣ አመጣለት። ከእሷ ጋር ተነጋገር ከኔ ጋር አይደለም። ለምን የምጠይቃት ጥያቄ ያለ ስላለው ቆሞ ነበረ ሲመለከተው የነበረው። ሰላምታ እንኳን አልሰጠውም። ምን አለው ኤፍሬም? እንትንም እኮ ይተነፍሳል አለው። ገባሽ? ይሄ የትቤት ይተነፍሳል አለው። ጥሩ አይደለም። እንዴት ነው በምትወጃትና ነገ ለትዳር ጓደኛ ትሆነኛለች ብለሽ ያልሻት ሴት ፊት፣ ሚስትሽ ፊት ወንድምየውን እንደዚህ አድርገሽ የምታንቋሽሽው? ነገ እንዳለው ዘመድ የሆኑ የለ እንዴ? ነገ አብረው እኮ የፋሚሊ እንትን ቅልቅል እኮ ይቀላቀላሉ። ነገ ሊጋቡ ይችላሉ። ነገ አብረው ሲኖሩስ ጥሩ አይደለም እኮ።